እንዴት ቆያችሁ? ዛሬም እንደተለመደው በቆንጆ ድራማ መጥተናል። ላይክ ያደርጋችሁ ተጋብዙልን። ፊልሙ ሲጀምር ሚን የምትባል አስተማሪ በግል አስጠኝ ሆና ለመቀጠር ጃን የሚባል በአካባቢው አለ የሚባል ባለሀብት ቤት ስትሄድ እናያታለን። እንደደረሰችም ጃን የሆነ ሰው ሲያሰቃይ ታየውና መጥፎ ሰው መሆኑን እንዳይሆኑ ትገምታለች። ሰውየው እርዳታ ሊጠይቅ ሲለም ጃን የሚከዳኝ ሰው እንደምጠላ ታውቃለህ አይደል ብሎ ይጎትተዋል። እሷንም እዚህ ቦታ ማንም እንደ ፍላጎት አይመጣም ነበር፣ ማንሽ አስጠኝ ሆኜ ለመቀጠር ነው የመጣሁት ስትለው ልክ ሌሎቹ ሴቶች እሱን ለማማል እንጂ ለስራ ብላ እንዳልመጣች አለባበሷን አይቶ ስለገመተ ሰዎችን በልብሳቸው ብቻ ከለካ ትልቅ ችግር አለብህ ማለት ነው። ለማንኛውም እኔ ለስራ ብቻ ነው የመጣሁት፣ ለብር ብዬ ራስን አልሸጥም። ብዙ ሰዎች እንደዛ እያሉ ሊያታልሉ ይሞክረዋል። ለማንኛውም ተመልሰሽ ባትመጪ ደስ ነው የሚለኝ ብሏት ሊወጣ ሲል ስለ ኮንትራታቸው ልታስረዳው ትከተለዋለች። ደረጃው እንደጨረሰ ሲቆም ግን ስላላየችው ትጋጨውና እንዳትወድቅ ይዛታል። ተሰብስበው ሲጠብቁት የነበሩ ሰዎችም ይቆማሉ። ስለ ኮንትራታቸው ማውራቷን ስትቀጥልም የተደበደበው ሰውዬ መጥቶ ይቅርታ መጠየቅ ይጀምራል። ጃንም ኮንትራቱን በራሴ ሕግ ያዘጋጀሁት ማንም ሰው ሲከዳኝ ስለማልወድ ነው። ብልጥ ነኝ ብለሽ የምታስቢ ከሆነ ይህንን ሰው መለቀጣው እንደሚገባ ንገረኝ እስኪ። ያጭበረበርህ ገንዘብ ወደር ስለሆነ ነው። ይቅርታውን በጋዜጣ ላይ እንዲወጣ ካረከው ከዚህ በኋላ ማንም አያምነውም። ይሄ ከሞትም የባሰ ቅጣት ነው የሚሆንበት ስትለው በሀሳቧ ደስ ብሎ ይስማማል። ሰውየው ከሄደ በኋላ እጇ ላይ ስልክ ቁጥሩን እየጻፈላት ብልጥ መሆንሽን ወድጄዋለሁ። ይሄ ሰው ነገ ይደውልልሻል፣ ስራ መጀመር ትችያለሽ። ግን እንደኔ አይነቱን ሰው መቋቋም ትችያለሽ ብዬ አላስብም። ምንም አትጨነቅ። በቀጣዩ ቀንን በሰዓቷ ትደርስና ረዳቱን ጠርቶ ወደ ትንሹ ልጅ እንዲወስዳት ይነግረዋል። ረዳቱም ከርቀት ሆኖ ክፍሉን ያሳያትና ጥሏት ሲሄድ ፍርሃት ይሰማታል። እንደምንም ወደ በሩ ተጠግታ ምስታንኳኳ መልስ ስላጣች ዝም ብላ ትገባለች። ትንሹ ልጅ ከኋላ ሆኖ ሊያስፈራራት ቢሞክርም ጨርቁን ትገልጠውና ለመፍራቷን ታሳየዋለች። በቃ አትናደጂ፣ ተቀመጪ ስላትማምናው ብትቀመጥም ከስሩ አድርጎት የነበረውን የእባብ አሻንጉሊት ስታይ ግን ዋው፣ እኔ ለማስፈራት ነው ይሄንን ሁሉ ነገር ያደረግከው? ማለት ምንም አልፈራሽም እንዴ? ከዚህ በፊት ብዙ አስተማሪዎች እንዳባረርክ ሰምቻለሁ። የምታደርገው ነገር እኔ ላይ ለውጥ አያመጣም ትልና በየቦታው የደበቃቸው ነገሮች በሙሉ እያወጣቻቸው ትጥላቸዋለች። ምንም እንዳልፈራችና እንደማትሄድ ሲገባውም አስተማሪ እንድትሆንና እሱ በፈለገው መንገድ ነገሮቹ ሊያደርጉ ይስማማሉ። እነጃ እንደ ሌሎቹ ፈርታ ትሮጣለች ብለው ቢጠብቋትም ከሆነ ለጎን በፈገግታ ሲመጡ እያዩ በመገረም ይመለከቷቸዋል። ወዲያው ጃን የምትወደው ልጅ ትመጣና ሚንን ስታያት ትነዳለች። እሷ አጠገብ ተቀምጣም ስለከዳው ሰው ሰምታ ማዘኗን ትነግረዋለች። ትንሹም ለሚ ልጅቷ ከልጅነታቸው ጀምራ ከጃን ስር እንደማትጠፋ ይነግራታል። እሷም እና ለምን ለኔ ትነግረኛለህ? እሷ አጠገብ የምታያቸው ሴቶች በሙሉ ስለምጣላቸው ነዋ። ያው አንቺ ጓደኛዬ ስለሆንሽ ላስጠነቀቅሽ ብዬ ነው። እሺ አመሰግናለሁ። ወደ ታይ ሲወርድ ልጅቷ ሚንን ማንቋሸሽ ትጀምራለች። ትንሹም አስተማሪው እንደሆነ ተናግሮ ስርዓቷን ይስዛታል። ሚልቴ ስትልም ጃን ከመሄድሽ በፊት ምሳቢ። አይ ይቅርብኝ፣ የተናገርኩት የመጨረሻ ነው፣ ሳትበይ መሄድ አትችይም ይላትና ወደ ምሳቸው ይሄዳሉ። ልጅቷ ምግቡ በሙሉ ጨዋማ መሆኑን የተናገረች ስታማረር ጃንም ሚን በጣም ቅመም የሚበዛባቸው ምግቦች እንደምትወድ ስለማውቅ ነው እንዲሰሩላት ያደረግኩት ይልና ያበሽቃታል። ሚንም ብትሆን እንዴት እንዳወቀ እያሰበች ትገረማለች። ትንሹም እንደወደዳትና ለእሱ ብቻ እንድትሰራ እንደሚፈልግ ሲያሳውቅ ሚን እንትን ይላታል። ጃን መሆኑን ያቀብላታል። ልጅቷ በጣም ተበሳጭታ ሚን ምንም አስተማሪ እንደማትመስል ብትናገርም ትንሹም ልጅ ሆነ ግን ጃን ደግፏታል። ልጅቷ ልታነሳ የነበረው ምግብ ጃን ቀድሟት ያነሳውና ለሚሰጣትም ልጅቷን እንዴቷ መቆጣጠር ያቅታታል። አፏ ሊጠርግላት ሲሞክርም ስላፈረች በጣም አመሰግናለሁ ግን ጠግቤያለሁ ብላው ትነሳለች። እሱም ቆይ እንዴ የሆነ ነገር አዘጋጅቼልሻለሁ ይልና ረዳቱ ብር ይዞላት ይመጣል። እንዳየችውም ውይይማ በጣም ብዙ እኮ ነው፣ ከደሞዜ ያልፋል፣ መቀበል አልችልም፣ እባክሽ ተቀበይኝ፣ የስራሽ ዋጋ ነው ይልና ይዛ ስትወጣ ልጅቷ እንደምትሸኛት ተናግራ ትከተላታለች። ጃን ትንሽ ትኩረት ሰጠኝ ብለሽ ባትደሰች ጥሩ ነው። ሲጀምር የሱን ትኩረት ምን ያደርግልኛል? እኔ የምፈልገው ጎበዙ ልጁን ማስተማር ብቻ ነው። እሱ ደግሞ እኔ ላይ መጥፎ ነገር ሲደርስ ማየት አይችልም ትላትና ትንሹና ጃንም ሲያወቸው ቆይተው ትንሹ ልጅ ይህችን ሴት ቦታዋን ብታስዛት ጥሩ ነው፣ ምንም የሆነ ነገር እንዳታረጋት ይለውና ተያይዘው ወደ ውስጥ ይመልሳሉ። ልጅቷን ፓርቲ አዘጋጅታ ስለነበረ ሚንን ትጋብዛታለች። ፓርቲው ላይ ሚን ከጓደኛዋ ጋር ትሄዳለች። ጃን እንደመጣም ልጅቷ የያዘውን አበባ ተቀብላው እጁ ልትይዛው ስትሞክር በቶሎ እንደሚሄድ ነግሮ ያስለቅቃታል። ምንም የሚጠጣው ነገር ይዛለት ሄድና ከጓደኛዋ ጋር እየሰሩ ስላሉት ፊልም ታዋረዋለች። ሰዎቹም ተቀራርበው ሲያያቸው መገረም ይጀምራሉ። አንዱ ሊያናግራቸው ሲሞክር ግን ጃን ጥሏቸው ይወጣል። ሚንም አየር ለመውሰድ ወጥታ እጇን ስትዘረጋ ጃን ከኋላ ይመጣና ያስደነግጣታል። ሊሄድ እንደነበረ ተናግሮ ስለበጣም ባለመሄዱ መገረሟን ትነግረውና ትንሽ ያወራሉ። በቀጣዩ ቀንም ትንሹ ልጅ ክፍል ውስጥ ገባና ከእንቅልፍ ውስጥ ተቀሰቅሰው አልሰማ ስላላት ማስማሪያውን አንስታ እየቀለደች ስትመታው ተኝቶ የነበረው ጃን ስለነበረ እጇን ይዛትና እላው ላይ ትወድቅበታለች። የጃን የልብ ምትን በጣም ይጨምራል። ትንሹ ከመሬት ብቅ ስለም ደንግጠው ይራረቃሉ። እዚህም እየሰራህ ነው
አንቺ ልጁን የምታስተምሪው በዱላ ነው እንዴ? አረ እንደዛ አይደለም። ልጁም ያየውን በሙሉ ለአያቱ እንደሚናገር መዛት ይጀምራል። እሷ ምንም እንዳልተፈጠረ ብትናገረም ጃን ግን ያየውንማ ይናገር እንጂ አንተ ግን ምን እየሰራህ እንደነበር እስካሁን አልነገርከኝም። ትኩሳት ስለነበረበት አብሬውን ያደረኩት መሬት ላይ አስተኝታ ነው እንደምትንከባከበው ሞቆ ስለነበረ እንዲቀዘቅዘው ብዬ እኮ ነው ሲልም ባታምነውም ልጁም ደግሞ ስለነገራት ትቀበለውና ትኩሳቱን አይታለት ትወጣለች። ትንሽ ቆይታ መድኃኒቱን አልወስድ ስላለ ከሾርባ ጋር ቀላቅላት ስራልታለች። ጃን መቅመስ እንደሚፈልግ ተናግሮ ብትሰጠበም ትኩስ ስለነበረ ያቃጥለዋል። ዞር ብላ ስታየው ግን ምንም እንዳልሆነ ያስመስላል። ስትሄድ ግን አፉ ማራገብ ይጀምራል። ማታ ላይ ቤቷ ሄዱና ጃን መኪና ውስጥ ሆኖ ትንሹን ይልከዋል። በሩ እንደከፈተችም ምርጥ ሾርባ ስለሰራሽልኝ ልጋብዝሽ ፈልጋለሁ። አያስፈልግም እኮ ትንሽ ነገር ነው ያረኩልህ። እሱ መኪና ውስጥ ለሚጠብቅ ሰው ንገሪው። ጃን ነው እንዴ ሊጋብዘኝ የፈለገው? አይ እሱ ማን ነኝ ግን እንዲከፍልልን ብዬ ነው ያመጣሁት። እሺ በቃ ልብሴን ልቀየር ትልና ዞር እንዳለችን በሩ ያንኳኳል። እንደ ከፈተችውም የሆነ ሰው ይገባና እሷ ለመጠጋት ይሞክራል። ትንሹም ሊረዳት ሲሞክር ይገፈትረዋል። እሷ የምትከላከለው ስለሞከረች ይገፈትራትና እግሯን ተጎድታ ትወድቃለች። ሲጠጋትም ጃን ደርስና ሰውየውን ክፉኛ ይደበድበዋል። እንዲረጋጋ ካረገችው በኋላም ቁስሏን እያከመላት ይቆያል። ትንሹም እንደደረሱ ተናግሮ ብሶቱን ለማሰማት ይወጣና ብዙ ካወራ በኋላ አጎቴ ብሎ ሲጠራው ምንም እንዴ አባቱ መስለኝ ነበርኩ አጎቱ ነህ እንዴ ስትል ሁለቱም አንድ ላይ አጎቱ እንደሆነ ይነግሯታል። እሷም በዚህ እድሜው ልጅ ሊወልድ እንደማይችል እንደገመተ ትናገራለች። በሌላ ቀንም ከጓደኛዋ ጋር በስራ ምክንያት ዳን ከሚባልና ከጃን ጋር ጸበኛ ከሆነ ሰው ጋር ለማውራት ሄዳለች። ልጁ ነገር እየፈለጋት እንደሆነ ሲገባትም ለምንድን እንደዚህ ይሁን ያለኸው? ወድጄሽ መሰለኝ። ስለዚህ ጃንና የምትወደው ልጅ ይሰማቸዋል። ዳንም ችግር መፍጠሩ እንዲያቆም ከፈለገች የሰጣትን ነገር እንድትጠጣ ውስጥ ጠይቃትም ጃን በድንገት መሀላቸው ይገባና ያስቆማታል። ዳንም ምን ማድረግህ ነው? ቤትህ መሰለህ እንዴ? ከሴቶች ጋር እንደዚህ ነው የምትሆነው ማለት ነው? በጣም ተሳፍራለህ። እና ደግሞ ሚን ከዚህ ቀን ጀምሮ እኔ ቤት ነው የምትኖሪው። የዛኔ ማሊነካሽ ድፍረት እንደሚያገኝ ያለው ስለሆነ ነገር ለመናገር ትሞክረም ጃን ይዞ ያስቆማትና የተናገርኩት የመጨረሻ ቃሌ ነው በቃ። ትንሽ ቆይቶም ለሷ ብሎ ታመመ ስላሰበች የወይን ፍሬና ወተት ትወስድለታለች። ወደ ሌላው ሲለም እያየች ይህንን ብትወስድ የሚያረጋጋህ ይመስለኛል። ለእኔ ምንም ማለት አይደለም እኮ ብዙም አላመመኝም፣ ግን ይህ እንደሚያድን እርግጠኛ ነሽ? በዛ ላይ እጄ ቆሻሻ ነው። አንቺ ራስሽ ብታበይኝ ይሻላል። ማደኑን እርግጠኛ አይደለሁም፣ ግን ደግሞ ጣፋጭ ናቸው ትልና ታጎርሰዋለች። እርግጥ ጣፋጭ ናቸው፣ ግን እንዴት እንደሚጠቅሙኝ አልገባኝም። ለየት ያለ ኃይል አላቸው ማለት ነው እንዴ ሲልም ፈገግ ትላለች። አንቺን ማሳቅ ቀላል ነገር ነው ማለት ነው ሲልም መልሳ ለመኮሳተር ብትሞክርም ኧረ ስቀልድ ነው በደንብ ሳቂ ብሎ በእጁ መብላት ሲጀምር እንዴ እጄ ቆሻሻ ነው ብለሃል ነበረ እንዴ? እንዲሁ ላሽፍብሽ ፈልጌ ነዋ። በጣም እንዳፈርሻ ይቺ ነበረ። ስላት በድጋሚ ስላፈረች ወተቱን ልትሰጠው ስትሞክር ይደፋባታል። ልትጠርግለት ስትልም እንድትተው ይነግራትና ልትሄድ ስትልም የሆነ ሰው ስለመጣ አቅፎ ፊቷን ሸፍናትና ሰውየው እንዲወጣ ይነግረዋል። እንደሄደም አብረሽ የሚሆነው ልጅ ፍቅረኛሽ ነው እንዴ? አይ ለዚህ ቦታ አዲስ ስለሆነን ራሴን ለመጠበቅ ብዬ ነው ሁሉም ቦታ አብረን የምንሄደው ስትለው ደስ ይለዋል። እና ምን አይነት ሰው ነው የምትወጂው? አሁን ላይ እንኳን ከወንድ ይልቅ ብር የበለጠ የምወድ ይመስለኛል ብላ ፈገግ ትላለች። ወደ መኝታ ቤቱ ሲሄድም ትንሹ ሊያስፈራራው ሄድና በድንገት ሲወራጭ ይመታዋል። ደንግጦ ከተነሳ በኋላም ለምን እንደመጣ አስጠይቀው ሚላ አባቱ ሊድራት እንዳሰበ ይነግረውና በጣም ስለቀነ ይናደድበታል። ምስጋና ቢስ እንደሆነ እየነገረው ያባረዋል። ሌሊቱን ሙሉም ከወንድሙ እሱ እንደሚሻል እያሰበ እንቅልፍ አልወስድ ይለዋል። በቀጣዩ ቀን ሜጃ ልደት ስለነበረ ዝግጅት ይዘጋጃል። ረዳቱም ሚኒት እንደሄደች ጠይቀም ውብ ሆና ከደረጃው ስትወርድ አያትና ፈዞ ይቀራል። ትንሹም አምሮባታል አይደል? እኔ መረጥኩላት ቀሚስ እኮ ነው። ስለ የምርም እንዳማረባት አምኖ ይደንቃታል። የምትወደው ልጅን በጣም ትናዳለች። እጁ ልትይዛው ብትሞክርም ጃን ሆን ብሎ ይሻታል። ኬኩ ሊቆረስ ሲልም ዳን ይመጣል። ምን እንዳየችውም ትደበቃለች። ጃንም ለምንድን የመጣኸው? ተው እንጂ እኔም እኮ እንደ ቤተሰብን የምቆጠረው ጥሪ አልፈልግም ይለውና ትንሽ ቆይቶ ሚን ከትንሹ ጋር እያወራች ያለ ዳን ያያትና እዚህ ነው እንዲ ያለሽው? ዊ አላየሁም ነበር መቼ መታ ነው ብላ ተዋሸዋለች። ጃኔቶቸው እነሱ ጋር አልሄድ ሲለም የምትወደው ልጅ የሆነ ሰው እንዲታወቅ ተወስደውና ታስቆመዋለች። ዳንም እንደለመደው እንዲጠጣ ስለጠየቃት ትንሹ ልጅ ኬክ የሚሰጠው ያስመስልና ልብሱ ላይ ስለጣለበት ተናዶ ሲሄድም እያዩ ይስቁበታል። እየዞርባት እንደሆነ ሲሰማትም ወደ ውጭ ትወጣና ጃን ይከተላታል። እያወሩ እያለም ስጦታዬስ ስለት ላይ ትሰጠዋለች። ሁሌም የምትይዘውን ውስጥ ተጫወትበት ነው ማየት። ድንገት ተብላሽቶበት ከሆነ ብዬ ነው። አልተበላሸብኝም ስለማልጠቀመው ነው። እንደዛ ከሆነማ ሌላ ነገር ስጠሃለሁ በቃ። አይ አያስፈልግም ይልና ድሮውን ይጥለዋል። ጨረቃውን እያዩ ሲያወሩ ይቆዩና መጥፎ ስሜት የተሰማት ሲመጣ የጠጣችው ነገር ላይ የሆነ ነገር እንደገባ ማሰብ ትጀምራለች። ጃንም እሱ ምንም እንዳልጠፋ ይነግራትና ወደ ውስጥ አቅፎ ያስገባታል። ውሃ ውስጥ ከቶ ላይ ረጋጋት ቢሞክርም ሳይሳካለት ይቀርና እመኝኝን አይደለሁም ያደረኩት ሌላ ነገር የሰጠኝ ሰው ካለ አስቢ፣ ግን ለተፈጠረው ነገር በሙሉ ኃላፊነቱን ወስዳለሁ
እሷም እንዳትጠጣ የሰጣትን ታስታውሳለች። ቁርስ ላይ ስጠብቃትም ትንሹ ለማን ብሎ ለየት ያለ ነገር እንዳዘጋጀ ጠይቀዋል። ሚስት ስትመጣ ግን ስላፈረች እንደማትበላ ትናገራለች። ትንሹም ለእሷ እንዳዘጋጀው ስላወቀና ዝም ብላ ስለሄደች እንጣሉ ማሰብ ይጀምራል። ትንሽ ቆይቶ መረዳቱ እንዳመመውና መድኃኒቱን አልወስድ እንዳለ ሲነግራትም ልክ እንደ ትንሹ አስቸጋሪ መሆኑን እያሰበች ወደ ክፍሉ ትገባና በጣም ትኩሳት እንዳለው አረጋግጣ ዶክተር ልትጠራ ስትልም ያስቆማታል። መድኃኒቱን ልትሰጠው ስትሞክርም አቅፋው ለቅ ስላላት በትኩሳቱ ምክንያት ይመስላትና ግን እኮ እኔ እንደዚህ መያዙ ተገቢ አይደለም፣ ትንሹን ብትጠራው ይሻላል ትለውና ትንሹ ሲመጣ ምንድረዳት ብጠይቃወም ጃን በምልክት እንዲሄድ ስለነገረው አይ በጣም ይቅርታ ግን የታመመ ሰው መጠጋት አልፈልግም ብሎ እያሾፈ ይወጣል። በመጨረሻም እሺ በቃ ዶክተር የሚባል ነገር አልጠራም ልቀቀኝ፣ የፀጉር ሽታ ግን ደስ ነው የሚለው ይልና ይለቃታል። መድኃኒቱን ከጨረሰ ሽልማት እንዳለው ስትነግረውን በቶሎ ይጠጣዋል። በጣም ይገርማል ባንድ የተሻለህ እኮ ስትለው መልሶ እንደመመው ማስመሰሉን ይቀጥላል። ዝም ብሎ ሲያያት ይቆይና እንድርዳት በግልጽ ያሳያታል። ፈገግ ብላ ስትሄድም ደስ ይለዋል። ወደ ገበያ ወጥታን ፍራፍሬ ለመግዛት ስትሞክር አጠገቡ የነበሩት ሴቶች የማታውቀው ሰው ቤት እየኖረች በመሆኑ ስለሷ መጥፎ ነገር ሲያወሩ ስትሰማ ብትናደድም ምንም ሳትናገር ጥላቸው ትሄዳለች። ወደ ቤት ስትመለስም ጃ ምንም ሳትይዝ በመመለሷ የተገረመ ሲያዋራት ትንሹ የተፈጠረውን ስለሰማ ይናገራል። ጃ ሊረዳት ቢፈልግም አያስፈልግም ይህንን በራሴ ነው የምፈታው ትለውና ከጓደኛዋ ጋር ሆና ወሬውን አስጀመረች የተባለችውን ታዋቂ ተዋናይ ጋር ትሄዳለች። ጓደኛዋ ስለሱ ያወሩት ነገር ልክ እንዳልነበረ ሲናገረም ሴቶቹ ወንድ ይዛ የመጣችው ፈርታ እንደሆነ ያወራሉ። እሷም ዞር እንዲል ትናግረውና የፈራሽ እንኳን አንቺ ትመስለኛለሽ እንድረድሽ ብለሽ ሁለት ሰዎችን ይዘሽ የመጣሽው እሱን የጠራሁት የሚፈጠረውን ያየ ምስክር እንዲሆን ነው። የኔን ስም ማጥፋት የሚደርስብሽን አሳይሻለሁ ትልና ልጅቷን ደህና አድርጋ ትቀጠቅጣታለች። አስተናጋጆቹም ተሰብስበው የሚፈጠረውን ይከታተላሉ። ጃን ችግር ውስጥ ትገባለች ብሎ ፈርቶ ሊረዳት ቢሄድም ሶስቱን ብቻዋን ስትቀጠቅጣቸው ሲያይ ግን መሳቅ ይጀምራል። ከእሷ ጋር ችግር ውስጥ እንዳይገቡ ታስጠነቃቸዋለች። ጓደኛ ማውራት ስትጀምር ግን ልጅቷ ተናዳ ስለነበረ በጥፊ ተጭሎና በጥፍሯ የተቧጨረ ፊቱን እንደያዘ እየተንጫነጨ ይወጣል። በሌላ ቀንም ዳንን ለማግኘት ሄዱና ከቤተሰቦቹ ጋር ሊያስታውቃቸው ሲወስዳቸው ሜዳን እንጀራ እናት የተባለችው ሴት የእሱ እናት መሆኑን አስተያየት ትደነግጣለች። ትንሽ ካወሩ በኋላም ድሮ ቤታቸው ላይ እሳት ተነስቶ እንደነበረና የሆነ ሰው ሊረዳቸው ሲመጣ መጀመሪያ ምንን ይዘዋት እንዲወጣ እንደጠየቀችው እሷን በራሷ ከወጣች በኋላ የደን አባት እንደረዳትና በኋላም ስለሞተ ከእሱ ጋር እንደተጋባች ታስታውሳለች። ምን እሳቱን ያስነሳው ማን እንደሆነ ስጠይቃትም አባቷ ከዛን ቀን በፊት በሆነ ስዕል ምክንያት ከሆነ ሰው ጋር እንጣላ ታስታውሳለች። እያለቀሰች በሱ ምክንያት እንደሆነ ስትናገረም አባትየው ያረጋጋታል። ዳንም ሁሉም ነገር ለሱ የሚተውለት ይነግራቸውና እየተሰቁ መብላት ጀምራሉ። ምንንም ካያት ጊዜ ጀምሮ ለየት ያለ ቅርበት የተሰማው በዚህ ምክንያት እንደሆነ ይነግራታል። ወደ ቤቷ ሽኝቷትም የጃን ክፍል ትገባና ታስቸግረዋለች። ጠዋት ላይም ልብስ ሰፊ ጠራና ሲያስለካት ምን እያረክ እንደሆነ እኮ አልነገርከኝም ስትለው ዳን ጋር ሄዶ ስለ እሳቱ እንደሰማና እናቷም አባቱን ከ2 ዓመት በፊት እንዳገባችው የነገረውን ያስታውሳል። ሰውየውም ለክቷት እንደጨረሰ ልብሶቹ ሲደርሱ እንደሚልካቸው ተናግሮ ሊወጣ ሲል ጃን አስቆሞት እሱም ልብስ እንደሚፈልግ ይናገራል። ሊለካው ሲል ግን ሆን ብሎ ምን እንድታረጋው እንዲያሳምናት ስለፈለገ ምልክት ይሰጠዋል። ሰውየውም ቶሎ ስለገባው ይስማማል። ሲጠይቃት ግራ ብትጋባ አይኑ እንዳመመው ስላሳበበት ትስማማለች። እየለካችውም ስራ እንደበዛብህ አውቃለሁ እና ምን ያስበ ሰውየውን ስለጠራኸው ደስ ብሎኛል። እናትሽ እንዳገኘሻትና ከደህና አባት ጋር እንደሆነ ሰምቻለሁ። ስታይሽ እንዳልተንከባከብንሽ እንዲሰማት አልፈለገም። ግን ሚስጥር ነው፣ ለማንም ባትናገር ደስ ይለኛል። እሺ ችግር የለውም፣ ግን ደግሞ ከዳን ጋራ ወንድምና እህት እንደሆናችሁ ብታስቡ ነው የሚሻለው። ሰውየው እንደጨረሱ ተናግሮ ሊወጣ ሲለም መነጽሩ ውድቅበትና የሚናንስታ እየሰጣቸው እንደ ዋሻት ስለገባ ታሽበታለች። ጃንን እያየችውም የልጅ ስራ እንደሰራ ማሰብ ትጀምራለች። ሚን ትንሹን ስዕል እያስተማረችውም ጃን ሄድና ሊቆጣጠረው እንደመጣ ይነግራታል። አስፈላጊ እንዳልሆነ ልትነግረው ብትሞክርም ትንሹ ግን እሱ ለመርዳት ብሎ ቢከታተለው እንደሚሻል ይነግራታል። ወዲያው ግን ስትስል አይቷት እንደማያውቅ ይነግራትና ብርቱካኑ ለመሳል ብታስብም ጃን በፍቃሪነት ለመሳል ይወስንና እንደ ሐውልት ፊታቸው ይቀመጣል። እንደምንም ስላስጨርስም ጃን ያዩና እንዴ ለምንድነው ልብስ ያለበሽኝ? ብርድ እንዳይመታህ ብዬ ነዋ። በጣም ጥሩ አስበሻል። ትንሹም ስሏን አይቶ እንደ ሁሌው ጥሩ እንዳልሆነና ምናልባትም በአጎቱ ውበት ተማርካ ስለነበረ እንዳላማረበት ሲናገረም አይ እንደሱ አይደለም። ጃንም ቆንጆ አይደለሁም ማለት ነው? እንደሱ ማለት አይደለም። እሺ እንደዛ ከሆነ ይህንን ስዕል ክፍልሽ አስቀምጪውና አስታክለሽ ትጨርሽ ትሰጭኛለሽ። እንዴ ለምን ሲባል ያላገባው ሴት እኮ ነኝ። ክፍል ውስጥ የማንንም ስዕል አላስቀምጥም። የተሻለ ካደረግሽው ከፍልሻለሁ ሲላት ግን ወዲያውኑ ትስማማለች። ትንሹም ካጎቱ ይልቅ ብር እንደምትወድ ስላሰበ ያኮርፋል። ማታ ላይም ጃን ክፍሉ ሄድና ብርም ሆነ መልክ እያለው ልትወደው ስላልቻለች የሚሰጣት እንደሚሻል ሲያማክረው ትንሽ ካሸፈበት በኋላም ፍቅሩን መግለጽ ያለበት ውድ በሆኑ ስጦታዎች ሳይሆን በተግባርና በትናንሽና ግን ደስ ሊያስብሏት በሚችሉ ነገሮች እንደሆነ ይነግረዋል።
እሱም በጠዋት ተነስቶ ኬክ ሲሰራና እሷም ወዲያው ደስ ብሎ አስተቀበለው ያለ ትንሹ ከገባበት የህልም ዓለም ቀስቅሶ ያነቀዋል። ጠዋት ላይ መረዳቱ የኩሽናው በር ጋር ቆሞ ስታየው ግራ ተጋብታ ምን ተፈጥሮ ነው? ጃኑን ነገር ሳይሆን አይቀርም ከጠዋት ጀምሮ ራሱን እዛ ውስጥ ዘግተዋል። ይህልና የሆነ ነገር እያሳበ ጥሏት ሲሄድ ማንኳኩታ ወደ ውስጥ ትገባለች። የተቃጠለውን ኬኩን ይደበቀም ምንም እንዳልተፈጠረ ለማስመሰል ይሞክራል። የተፈጠረ ችግር አለ እንዴ? ድምፅ ሰምቼ ነበር የመጣሁት። አይ ምንም የለም። ያው እኔ ብዙ ጥፋት እንደማልጠፋ ታውቂያለሽ መቼም። አውቃለሁ። እና ደግሞ ቀሚሱና ክሬሙ ደርሶኛል፣ አመሰግናለሁ። ሽታው በጣም ነው ደስ የሚለው ስትለው ጠጋ ብላ ሸተውና አዎ ይሄ ከአንቺ ጋር ሄዳል ሲልም የተቃጠለ ኬኩን ታይበታለች። እንደተሞክረው ስነግራትም እንደማትፈልግ ትነግረዋለች። ውስጡ እንደተቃጠለ ሳይም እንደገና ለመስራት ይወስናል። እሷም ልትረዳው ፈልጋ እቃዎቹን ለማውጣት ስትንጠራራ ይረዳታል። ሀብሏ ተበጠሳ ስትወድቅባትም ታንሳትና ስትጠራርጋት ይህንን ሀብል በጣም ነው የምትወጂው አይደለ? የሰጠሽ ሰው እንደኔ ኬክ ሰርቶልሽ ነበር እንዴ? አይ ግን ከእሳት አውጥቶ ህይወቴን ካተረፈው ሰው ያገኘሁት ማስታወሻ ነው ትለውና ኬካቸውን መስራት ጀምራሉ። ለኔ ልትሰራልኝ ፈልገህ እንደነበረ እኔ ነገርክኝ አይደለ? እዚህ ቤት ከመጣሽ ጀምሮ ላደረግሽልን ነገር በሙሉ ላመሰግንሽ ስለፈለግኩ ነው ይላትና አንድ ላይ ሆነው ክሬሙን መቀባት ጀምራሉ። ትንሽ ያቸውና ኬክ ነው ቦምብ ነው የምትሰሩት፣ ረጅም ጊዜ ፈጀባችሁ እኮ። ሌላ ነገር እንዳያወራ ሚን ወይኑን ታጎርሰውና ኬኩን ይዛ ትወጣለች። ጃንም ቢሆን እቅዱን ስላበላሸበት ያስፈራረዋል። ማታ ላይም ዳን ወደሆነ ፌስቲቫል እንዲሄዱ በሚል ሰበብ ይዘዋት ይወጣና መንገዷ ላይ የምታገኘው ሽልማት እንዳለ ነግሯት ጥሏት ሄዳል። እሷም ማንም ስላልነበረ እየፈራች ስትሄድ ትቆይና የሆነ ሰው እንደሚከታተላት ስታውቅ ፈርታ ለማምለጥ ትሞክረም። ጃንዱን ስላውቅ ትረጋጋለች። እሱም እንደሚወዳት ይናገራል። እየቀለደ ቢመስላትም ይንበርከክና ከልቤ ነው በጣም ነው የምወድሽ፣ አብረሽኝ እንድትሆኝ ይፈልጋለሁ ይላትና ፍቅራቸውን ይገላለጻሉ። አዲስ ሀብል ከኪሱ እያወጣም ይሄ ሁሌም ከምታደርገው ጌጥ የሚሻል ይመስለኛል፣ በሱ እየቀናህ ነው እንዴ ብላ ስታሽፍበት ሀብሉን እጇ ላይ ያስቀምጥላትና ደስ እያላት እንባዋም ይመጣል። ወዲያም ጓደኛዋ ትንሹና ዳን ይመጣሉ። እሷም ይህንን አስባችሁ ነው አዜተዋችሁኝ ስትልም ዳን አንዴ እንኳን ጥሩ ነገር ልስራ ብዬ አስቤ እኮ ነው ይላትና ትንሹም ከጃን ፍቃድ ከጠየቀ በኋላ ደጋግሞ አክስቴ እያለ መጥራቱን ይጀምራል። በዛ ምሽት ላይ የሚሆነ ሰው ጃን የምትወደውን ልጅ ያግታታል። አባቷም ጃን ጋር ሄዶ እሱን ለማግኘት ብላ ከመጣች በኋላ ሳልተመለሰች ምን አርጓት እንደሆነ መጠየቅ ይጀምራል። ጃን ምንም እንደማቅ ተናግረው ለሰዎቹ እንዲፈልጓት ቢልክም አባቷ ግን እያሸፈበት ስለመሰለው ያደድበታል። በዚህ ጉዳይ ሲጨቃጨቁም የሆነ ሰው ልጅቷን ይዘዋት ይመጣል። በዚህም ሳይቆይ ሚን ትታገታለች። የልጅቷ አባትም ትልቅ ፓርቲ ያዘጋጅና ብዙ ሰዎችን ይጋብዛል። ጃን የሚፈጠረው ነገር በሙሉ ተደብቆ ሲከታተል ይቆይና ረዳቱ መጥቶ ስለሚን መታገት ሲነግረው የምትወደው ልጅ ሹፌር ጋር ሄድና እቃዎቻቸውን የሚደብቁበትን ቦታ እንዲወስድ ያስፈራረዋል። ልጁ መስማማቱ አይፈልግም፣ ሳስፈራራው ይቀበለዋል። ቦታው ላይ ሲደርሱም ጠባቂዎቹን ልጅቷ እንደላከችው ተናግሮ ያልፋቸውና ወደ ውስጥ ይገባል። ሚንደና በመሆኗ ደስ ብሎትም የታሰረችበትን ስፈታላት ሰዎቹ ይመጡበታል። እነሱን ደብድበው ጥሏቸውም ከታሰረችበት ይፈታትና ይተቀቅፋሉ። ከሜዳቸው በፊትም ላይተሩን አውጥቶ የደበቋቸውን እቃዎች በሙሉ ታቃጥልባቸውና ባደረጉት ነገር የተኩራሩ ተያይዘው ይወጣሉ። በቀጣዩ ቀንም ዳን የልጅቷ ቤት ሄድና አባቷ ባለበት ስጦታ እንደመጣላቸው ነግራቸዋል። ልጅቷም ስለሚ ልታወራ ስትል ያስቆማታል። ስጦታ የተባለ ሰው ሲመጣም ከሚን አባት ጋር በስሉ የተጣላው ሰው መሆኑን እናያለን። ልጅቷም እንዳያቸው መሸሽ ትጀምራለች። ወንጀለኛውም አባቷ ቆሻሻ ስራውን ሲሰራው ከርሞ ስለከዳው እሷ እንዳገታትና ያደረገውን ነገር በሙሉ እንዳደረገ ይናዘዛል። ዳንም ቤተሰቦች ላይ ያደረገው ነገር ሊቀጣ እንደሚገባው ሲነግረው አባቷ ግን ለአንድ ስዕል ብሎ የሰው ቤተሰብ እንደማይጠፋ እየተናገረ በውሸቱ ይቀጥላል። ወንጀለኛውም ይሄ እንደሚፈጠር ገምቶ ስለነበረ ደብቆ ያስቀመጠው ማስረጃ ያወጣዋል። እናም የዛን ቀንም ስሉ እንዲሰርቅ ሲላከም መቀቢው እንደደበቀበትና ቤቱ እንዳቃጠለው ይናዘዛል። ዳንም አባቷን እያየው እና አሁንም ተዋሻለህ፣ ስሉ እናንተ ከነበረ ለምን መቀቢያ ውስጥ እንደነበረ ሳታውቅ ቀረ ታዲያ ይለውና ወዲያው ሚንና ጃን ሲመጡ ልጅቷ እንዳስለቅቃት በማየቷ ትገረማለች። አባቷም የሚንን ስም ሲሰማ ያስገደለው ሰው ልጅ እንደሆነች ይገባውና ያደረገው ነገር ላለማመንና በእሱ የሚሸነፍ ከሆነ ስሙ እንደሚበላሽ ሲቀበጣጠር ፖሊሶች ይመጡና ሊያስሩት ይሞክራሉ። በድንገት ግን ሽጉጡን አውጥቶ የከዳው ሰው ላይ ለመተኮስ ሲሞክር ሰውየው ቀድሞውን ይገለዋል። ፖሊሶቹም ሰውየውን ይዘውት ይወጣሉ። ከቀናት በኋላ ሚን ጃን ወዳለበት ሄዳ ስትጠራው ቀለበቱን ይዞ ይዞርና ታገብኛለሽ? አይ ይህ እንኳን እቅዴ ውስጥ የለም ብለው ጥለው ስትሄድ በድንጋጤ ደርቆ ይቀራል። ትንሽ ቆይታም ተመልሳ ትመጣና ሁለት ቀለበቶችን ይዛ ታገባኛለህ? አይ እቅዴ እንደዛ አይደለም። ምን ነው አኩርፈ ነው እንዴ? ትለውና እንደምትወደው ታሳየዋለች። ምንም ሳይነጋገሩም ቀለበታቸውን ያደርጉታል። ቤት ከተመለሱ በኋላም ሁሉም ደስ ብሏቸው ይሰባሰባሉ። በድንገት ግን የሆነ ሰው ይመጣና ፊታቸው ይቆማል። ሚንም ደስ ብሏት የጃንን እጅ ይዛ ሰውየው ፊት ትቆምና
ጃን ህይወቴን ያተረፈልኝ ሰው ይሄ ነው፣ ጌጡም የሱ ነበረ፣ እሱ ደግሞ ባሌ ነው ብላ ታስታውቃቸዋለች። ሰውየውም እርዳታ ለማሰባሰብ ሲፈልግ ሚን እንደሚረዳው ነግራው እንዳመጣችው ነግረውና ወረቀቱን ሰጠው ደስ ብሎት ይቀበለዋል። ዳንም ቢሆን እሱም ሀብታም እንደሆነ አሳውቀው እንደሚረዳ ቃል ይገባል። ሁሉም ሲሳሳቁ እያሳየን ፊልሙ ይጠናቀቃል።